ሰላም እንደምን አላችሁ? በዛሬው ቆይታችን የሜክሲኮ ሳይታችንን ነው የምናየው። በዚህ ጋር ሁለት ቤቶች አሉ፣ ባለ ሁለት መኝታዎች ናቸው። በዛ ሳይድ ደግሞ ሁለት ቤቶች አሉ፣ ባለ ሶስት መኝታዎች ናቸው። የምናየው 226 ካሬ ላይ ያረፈውን ባለ ሶስት መኝታችን ነው። ኑ ተከተሉኝ። እዚህ ጋር እንደምትመለከቱት ሁለት ሊፍት አለው። እዚህ ጋር ሁለት ሊፍት አለው፣ በዛ ሳይድ ደግሞ ሁለት ሊፍት አለው። ስለዚህ ቤቱ ይሄንን ይመስላል። እንደገባን ሳሎናችንን እናገኛለን። እንደዚህ ደልቀቅ ያለ ሰፊ ሳሎን ያለው የራሱ የሆነ ባልከኒ ያለው ነው። ፊት ለፊት ባልከኒ ያለን እዚህ ጋር በጣም ሰፊ ነው እንደምትመለከቱት። እዚህ ጋር ደግሞ ቪው ነው፣ ዳይሬክት ቪው ያለው መሀል ሜክሲኮ ነው ያለ ነው። ወደዚህ ደግሞ ኦፕን ኪችናችን ነው እንደምትመለከቱት። አሁን ፊኒሺንግ እየሰራን ነው የምንገኘው። ኪችናችን የራሱ የሆነ ስቶር እና ሳከር አለው። በጣም ቆንጆ በሆነው ማቴሪያሎች ናቸው የሰራ ነው። ኪችን ካቢኔቱ ይሄን ይመስላል። በጣም ኳሊቲ የሆኑ ኢምፖርት ስታንዳርድ ናቸው። እዚህ ጋር የፍሪጅ ኤሪያ ነው። እዚህ ጋር ደግሞ የሰራተኛ ክፍል መሆን ይችላል ወይም ስቶር መሆን ይችላል። ኪችኑ ይሄን ይመስላል። በጣም ቆንጆ የሆነ ሰፊ የሆነ ኪችን አለው። የምትመለከቱት ይሄ ማስተር ቤድሩም ነው። ኦልሬዲ ቁምሳጥን ገጥመናል። ቁምሳጥናችን ይሄን ይመስላል። በጣም ኳሊቲ የሆነ ቁምሳጥን ነው። ይሄ ማስተር ባዝሩሙ ነው። የራሱ የሆነ ናቹራል ቬንቲሌሽን ያገኛል። እዚህ ጋር ደግሞ መኝታው ይሆናል። መኝታው ያው በጣም ሰፊ ነው። መኝታው የራሱ የሆነ ባልከኒ ያለው ልክ እንደ ሳሎኑ ፍሮንት ቪው ያለው ፊት ለፊት ነው የሚታየው። ናቹራል ቬንቲሌሽን በየትኛውም ሳይድ ይገባል። እዛ ማስተር ቤድሩሙ ባልከኒውም ፊት ለፊት ስለሆኑ የተፈጥሮ ብርሃን በማንኛውም ሳይድ ያገኛሉ ማለት ነው። አሁን የምንመለከተው ደግሞ ሁለተኛው መኝታ ነው። ሁለተኛው መኝታችን ነው። እዚህም ኦልሬዲ ቁምሳጥን ገጥመናል። እነዚህን የመሳሰሉ ቁምሳጥኖችን ገጥመናል። እዚህ ጋር የተፈጥሮ ብርሃን የሚያገኝበት የራሱ የሆነ መስኮት አለ። ናቹራል ቬንቲሌሽን ቪውም አለው። ቆንጆ የሆነ እይታ አለው። ይሄን ይመስላል ማለት ነው መኝታችን። አሁን ደግሞ ኮመን ባዝሩም ወይም ገስት ባዝሩም እናያለን። እዚህ ጋር የሰራተኛ ወይም የገስት ባዝሩም መሆን ይችላል። ባዝሩሙ ይሄን ይመስላል። ናቹራል ቬንቲሌሽን የሚያገኝበት የራሱ የሆነ መስኮት አለው። አሁን ደግሞ ወደ መጨረሻው ሩም እንሄዳለን፣ ወደ ሶስተኛው መኝታ ማለት ነው። ሶስተኛው መኝታችን ወይም የልጆች መኝታ ማለት ይሄ ነው። የራሱ የሆነ ባዝሩም አለው። ባዝሩሙ ይሄን ይመስላል። በተመሳሳይ ሁኔታ እዚህ ጋር የተፈጥሮ ብርሃን የሚያገኝበት ወይም ቪው የሚያገኝበት መስኮት አለው። እዚህ ጋር በተመሳሳይ እንደዚሁ ቁምሳጥን ገጥመናል። ኳሊቲ የሆኑ ቁምሳጥኖች ይሄን ይመስላል መኝታው። ይሄ ሳይት የሚገኘው ሜክሲኮ ሰንጋተራ ወይም 40/60 ኮንዶሚኒየም ፊት ለፊት ነው። 50% ከአዋሽ ባንክ ጋር አመቻችተናል። ሁሉም ቤቶች የተናጠል ካርታ አላቸው። በፍሎር 5 ቤት ነው። ለ5 ቤት 4 ሊፍት አለው። እነዚህን ቤቶች የግላችሁ ለማድረግ ስክሪኑ ላይ ባሉ ቁጥሮች ይደውሉልን። እናመሰግናለን።